ከ2000 ዓመታት በፊት ከኢራን አምባ ተራሮች አንድ ግዛት ተነሳ። ግዛቱ በሶስት ትላልቅ አህጉራት ላይ በስፋት ተዘረጋ። ነገስታቱ በወቅቱ ከሚታወቀው ዓለም ግማሽ ያህሉን ይገዙ ነበር። ሰራዊቶቻቸው በረሃዎችና ተራሮች ሳይቀሩ ተቆጣጠሩ። ከታላቁ ቂሮስ ታሪክ አገዛዝ ጀምሮ እስከ ታላቁ የሳሳኒያን ግዛት ውድቀት፣ ከእስልምና መምጣት እስከ ዘመናዊ አብዮት፣ ይህ የዓለምን ገጽታ የቀረጸው የኢራን ስልጣኔ አስደናቂ ታሪክ ነው። የዚህን እጅግ አስገራሚ የሀገር ታሪክ ከመነሻው ተነስተን በዘመናት ውስጥ ካሳለፉት ልብ አንጠልጣይ ለውጦች አልፈን ዛሬ ላይ ወዳሉበት ቁመናና አቋም አብረን እየተጓዝን እንመለከታለን። እስከ ፍጻሜው አብሮን ይሁኑ።